Sudan akan arah itu berbahasa. Boleh di kali. Amankan mengesuan jadi mat male. Kan dia mengesuan jadi dari dalam sumber marai. Berbicara kita muncul lalu muncul, nah itu cacing malu masalah itu bukan itu. የማትደግፉትን ሐሳብ የምትቃወሙትን ግለሰብ አመራር ለመቃወም መውጣት መብታችሁ ሊከበር ይገባል። የታገልነው እኛ ተናገርን ሌላው ዝም እንዲል ደጋፊያችን ሲፈነጥስ ተቃዋሚያችን አፉ ተሸብቦ እስር ቤት እንዲገባ አይደል። ትናንት እዛ ነበርና ትናንት አፋችን ተሸብቦ ማዕከላዊ ስንሰቃይ ስለነበረ መጨቆን መታመን ምን እንደሆነ ስለምናውቅ በራሳችን ላይ ሲደርስ ያሰቃየን ያሳቀቀን በወንድሞቻችን ላይ በተቃዋሚዎቻችን ላይ ማፈጸም አንፈልግም። ዛሬ ብትቃወሙንም ትናንት አብረን ስንታገል ነበር። ዛሬ ብትቃወሙንም ነገ ደግሞ አብረን ሀገር እንመሰርታለን። አንድ ሀገር ላይ የፈጠረን ፈጣሪ እንጂ ኦሮሞ መርጦ እዛ ላይ አማራ መርጦ እዛ አልመጣም፣ ጉራጌ መርጦ አልመጣም። ከተወያየን ከተከባበርን ከተደማመጥን ለሁሉም የሚበቃ ሀብት ንብረት በሀገራችን ውስጥ አለ ማለት ነው። ስለዚህ ተቃውሟችሁ እናከብረዋለን፣ ተቃውሟችሁን እንሰማለን፣ ተቃውሟችሁን በመግለጻችሁ እንኮራበታለን። አይደለም በአሜሪካ ፈርሰሜንት ባለበት አርሲ ውስጥ እንድትቃወሙ ነው ማለት ሀረርጌ ውስጥ እንድትቃወሙ ነው ማለት ዘፋኝ አይደለም። ቲፎዞ አለቃን ብቻ ፈልገው የፖለቲካ መሪ ነኝ። እንደ ፖለቲካ መሪ የኔ አካሄድ የሚደግፋል የማይደግፋል ከስህተት የምታረመው በአድናቂዎችና ደጋፊዎች ጭብጨባ ብቻ ሳይሆን በተቃዋሚዎቼ የቁጣ ድምፅ ነው ማለት ለሁሉም አመራር ቢሆን ሀገራችን ውስጥም እዚህ ያየነው ለሀገራችን ውስጥም መደገም መቻል አለበት። አጥብቄ የምደግፈውና መብታቸው ነው። ይሄ ሲደረግ ግን አንድ እንደ ወንድም የምለምናችሁ ነገር አለ። ስትቃወሙ የምትቃወሙትን ሐሳብ በመኮንን በመተቸት ይሁን አስጸያፊ ቃላትን በብሔር ላይ በግለሰቦች ላይ መወርወር የበለጠ ያራርቀናል፣ የበለጠ ያቆራርጠናል እንጂ እንድንሰማማና እንድንስማማ በር አይከፍትም። አንደኛ ፍጹም ሰላማዊ መሆን ያስፈልጋል። ሁለተኛ ከተቻለ በጨዋ መልክ በጨዋ ንግግር በጨዋ መፈክር ቢደረግ እኔ መርጬ የገባሁበት ስለሆነ ብሰደብ ቅር አይለኝም። እኔ እንደፈለጋችሁ ዝለቡ። የኔን ብሔርና ሃይማኖትን አትሳደቡ። ምክንያቱም ከኔ አልፎ መዓት ጋር ትጣላላችሁ፣ ትቆራረጣላችሁ። ለምን ከጎረቤት ጋር ትቆራረጣላችሁ? እኔ እንደኔ አይነት መሪ ይመጣል ይሄዳል፣ ይወለዳል፣ ያድጋል፣ ይሞታል። ህዝብ ግን ይቀጥላል። የኦሮሞና የአማራ ህዝብ እኛ ሳንፈጠር ነበር፣ አሁንም አለ፣ ወደፊት ይቀጥላል። ረጅም ድንበር ያለው የተሳሰረ መልክዓ ምድራዊ አቀማመጥ ያለው ይህ ህዝብ ጸያፍ ቃልን በመወርወር ሊቆራረጥም አይችልም። በሽንገላና በማስመሳይነትም ዘላቂ ሰላም ሊኖር አይችልም። የአማራና የኦሮሞ ህዝብ ግጭት ውስጥ ነው የሚገባው። ትላንትም ዛሬም በልሂቃን መካከል ባለ ልዩነት ነው። ወደፊት ከሆነ የኦሮሞና የአማራ ልሂቃን ቁጭ ብለው ተደራድረው ተወያይተው የጋራ ሀገር እንዴት እንመሰርታለን በሚል የጋራ ፕሮግራምና ስምምነት በማምጣት ይቻላል። ትላንትና ይሄንን ነው የማምነው፣ ዛሬም ይሄንን ነው የማምነው፣ ወደፊትም የማምነው ይሄ ነው። ይሄ የኔ ብቻ ሳይሆን የኦሮሞ ታጋዮች የምናምነው ከአማራ ህዝብ ጋር በመቆራረጥ አይደለም፣ በመቆራረጥ አይደለም፣ በመዋጋትም አይደለም።
በመሸነጋገርና በመሸዋወድ ብለን አናምንም። ታሪክንም የዛሬንም ሂደት የምናይበት የምንተነትንበት ልዩነት አለ። ይህንን ተቀራርቦ ተደራድሮ መፍታት እንጂ ወደ ስም ማልፋት ወደ አላስፈላጊ ነገሮች መግባት ጠቃሚ አይደለም። ከዚህ እየተማርን መሄድ ያስፈልገናል። ስጋታችሁ ይገባኛል። አብዛኛው ስጋታችሁ ከሐሰት በውሸት ከሚመጣ ፕሮፓጋንዳ ነው። የኦሮሞ ሕዝብ የሁሉም ሃይማኖት ተከታይ ነው። ሙስሊም ነው፣ ኦርቶዶክስ ነው፣ ፕሮቴስታንት ነው፣ ዋቄፈታ ነው። ምናልባትም ከአማራው ቀጥሎ ትልቁ ኦርቶዶክስ የህዝብ ብዛት በኦሮሚያ ውስጥ ነው። የኦሮሞ ሕዝብ ዛሬ እነ ጀዋር ቤተክርስቲያን አቃጠሉ፣ ቄሮ ቤተክርስቲያን አቃጠለ። ይሄ ፍጹም ውሸት ነው። ተራ የደላሎች የውሸታሞች ወሬ ነው። ለምን? ከዚህ በፊትም ብየዋለሁ። ኦርቶዶክስ ቤተክርስቲያን የማሆኑ ነው የምናቃጥለው የምናጠቃው። አርሲ ውስጥ፣ ሐረርጌ ውስጥ፣ ባሌ ውስጥ ያለው ቤተክርስቲያን እኮ አብዛኛው የቱለማ ኦሮሞ ነው የገነባው። አያቶቼ ማለት ነው ገንብተውት እንጨት ፈልጠው ድንጋይ ተሸክመው ብቻቸውን አይደለም ከቀያቸው ተባረው ተፈናቅለው ሲመጡ ያሰፈራቸው ከአርሲ ከሐረርጌው ከቦረናው ከባሌ ህዝብ ጋር ነው የገነቡት። ዛሬ የሚሰልዩበት በአብዛኛው ኦሮሞዎች ናቸው። ሰው የራሱን ቤት ራሱ የገነባውን ቤት ውስጡ እያለ እንዴት ነው እንዲህ የሚያደርጉ ሰዎች ህዝባችንን በማጋጨት እውነትን በማፈን ህዝብን ለማራራቅ የሚፈልጉ ናቸው። ዛሬ ለአንዳንዱ ይሄ ወሬ ሊመስል ይችላል። ባለፈው 2 ሳምንት ችግር ሲፈጠር ችግሩ የተፈጠረው በራሴ ቤተሰብ ላይ በእናቶቼ ቤተሰቦችና በእናቴ ቤተሰቦችና በአባቴ ቤተሰቦች ላይ ለእኛ ፐርሰናል ፖለቲካል አይደለም። የሃይማኖት መቻቻልን የሃይማኖት አብሮ መኖርን የምንሰብከው ፖለቲካዊ ስለሆነ ሳይሆን በቤታችን ውስጥ እሳት ማንደድ ስለማንፈልግ ይሄ እንዲህ የሚሉት ውሸታሞች ናቸው። ማንም ሰው ኦሮሚያ ውስጥ ቤተክርስቲያንን መስጊድን የሚያጠቃ ሙስሊምን ክርስቲያንን ስም የሚያጠፋ የሚያቆሽሽ የኦሮሞ ታጋይ አይደለም። እሱ የኦሮሞ ጠላት ነው። የኦሮሞን ህዝብ ለመከፋፈል የኦሮሞን ህዝብ ከሌላው ጋር ለማጋጨት የሚጥር ወንበዴ ባለጌ ነው። እሱን አስቀድሞ መታገል ያለበት በክርስቲያኑ ላይ ጥፋት የሚያልምን የሚያስብ አስቀድሞ መያዝ ማጋለጥ መቅጣት ያለበት ሙስሊሙ ነው። በሙስሊሙ ላይ ጥቃት ለመፈጸም የሚሞክረው ስም የሚያጠፋውን አስቀድሞ መያዝ ያለበት ክርስቲያኑ። ይሄንን ደግሞ እናውቅበታለን። የባለፈው ተቃውሞ ሳናስበው በድንገት የተፈጠረ ከመሆኑ በሮች ተከፍተው ሰይጣናዊ ዓላማ ያላቸው ግለሰቦች ችግር ሊፈጥሩ ይችላል። ከእንግዲህ ግን አይፈታም። ቄሮ በቂ ልምድ ነው። ወያኔዎቹ ያላደረጉት ነገር የለም። በሃይማኖት ለማጋጨት በብሔር ለማጋጨት ደጋግሜ እንዳልኩት ሌላ ይቅርና መከላከያውን ደህንነቱን ተቆጣጥረው ህዝባችንን ሲጨርሱ የነበሩት የትግራይ ጀነራሎችና ደህንነት ሰዎች ሆነው እያሉ በኦሮሚያ አንድ የትግራይ ሰው አልተጎዳም። ይሄ ታሪክ ምስክራችን ነው። ዛሬም ቢሆን አብረን ከምንኖረው ድሃውና ምስኪን ህዝብ ጋር ምንም የሚያጋጨን ነገር የለም። እንጠብቃለን። ቤተክርስቲያኖቻችን እንጠብቃለን። መስጊዳችንን እንጠብቃለን። ከሐሰት ወሬ ተጠንቀቁ። አዳማ ውስጥ ድሬዳዋ ውስጥ ችግር የፈጠሩት መስጊድ ሳይቃጠል ተቃጠለ፣ ቤተክርስቲያን ሳይቃጠል ተቃጠለ በማለት ህዝቡን በማነሳሳት ጉዳት ወደ መፍጠር ነው። ቤተክርስቲያን ውስጥ የሐሰት ደወል በመደወል በመስጊድ ውስጥ የሐሰት አዛን አዳጋ ነው የመጣ በማስመሰል አዛን በማውጣት ነው ህዝብን ያጋጩት። ወደፊት ይሄ እንዳይሆን ከመንግስት ጋር በመሆን ከጸጥታ ኃይሉ ጋር በመሆን ቄሮና ህዝባችን የሚሰራው ይሆናል ማለት ነው። ስለዚህ ብዙም የምታስቡት ሊሆን አይገባም። አብዛኛው ይሄ የአሁኑ ግርግር የሚፈጠረው ምርጫውን ለማደናቀፍ ምንም ሌላ ነገር የለም። ይሄን የሚፈልጉ ቡድኖችና ግለሰቦች የህዝብ ድጋፍ እንደሌላቸው፣ እውነት ስለሌላቸው፣ ስትራቴጂ ስለሌላቸው ምርጫው ሲመጣ በዝረራ እንደሚሸነፉ ስለሚያውቁ ዛሬ በፎርሜ ማሸነፍ ይፈልጋል። ወይ የተጫዋቹን እግር በመስፈር ወይ ተመልካቹን በማጋጨት
አዋጁ ማነው በማስነካት ጫወታው ሳይካሄድ በእውነተኛ ውድድርና ፉክክር ሳይሆን በሽወዳ በስርቆት በሸፍጥ ማሸነፍ የሚፈልጉ ናቸው። ዛሬ በኦሮሞ ላይ ጸያፍ ስድብ የሚወርደው ኦሮሞ ተናዶ መልስ እንዲመልስና ከአማራው ጋር እንዲጋጭላቸው የጸጥታ ችግር የሰላም ችግር ኢትዮጵያ ውስጥ እንዲፈጠር በዛ ምክንያት ምርጫ እንዲራዘም እንዲቀር ወይ ደግሞ ግለሰቦችን ስም በማጥፋት ከምርጫ ውድድሩ ሜዳ ውጪ በማድረግ በፎርፌ ማሸነፍ ነው የሚፈልጉ። ይሄ አይቻልም። የታገልነው 5000 ወንድሞቻችንና እህቶቻችን የሰዋነው 23000 ሰው የቆሰለበት ለቀልድ አይደለም። 50 ዓመት የታገልነው ፍትሃዊ እኩልነት ያለበት የተጠናከረ ሀገር ለመመስረት ይህን ለመመስረት ደግሞ የተመረጠ በህዝብ የተመረጠ መንግስት መኖር ግዴታ። በህዝብ የተመረጡ እንደራሴዎች ተሰብስበው በሚያወጡት ህግና ህግጋት መተዳደር ግዴታ ነው። ስለዚህ የሚቀጥለው ምርጫ ነፃ ፍትሃዊና ውድድር ያለበት መሆን አለበት። ይሄን ለማድረግ ሙሉ ዝግጅት አድርገናል፣ እየገባንበት። የኛ ሀሳብ የማይመቸው የኛ አመለካከት የማይመቸው መዘጋጀት ነው እኛን ለማሸነፍ። እኛ ብሔሮች በቀያቸው ላይ በዞናቸው ላይ በክልላቸው ላይ ሙሉ መብትና ስልጣን ኖራቸው ራሳቸውን የሚያስተዳድሩበት እንደ ኢትዮጵያ ደግሞ እንደ ህዝብ ብዛታቸው እንደ ኢኮኖሚ ኮንትሪቢዩሽናቸው ፍትሃዊ ኢኩዊታብል የሆነ የስልጣንና የሀብት ክፍል እንዲኖራቸው የምንታገል ዛሬ አይደለም የጀመርነው። እነ ታደሰ ብሩ ያደረጉት እነ ሌሎቹ የታገሉለት እነ ባሮቱ የታገሉለት አላማ ነው። እነ ዋለ ላይ መኮንን አርቲኩሌት ያደረጉት ጉዳይ ይሄን ይዘን ወደ ምርጫ እንገባለን። ይሄ አይሆንም፣ በብሔር ፌዴራሊዝም አናምንም፣ ይሄ ሀሳብ ለሀገር አይጠቅምም የሚል ብጥብጥ አያስፈልገው። እኛን ለመግደል ማሴር የለበትም። እራሱ ያንን ዓላማ በደንብ አሳምሮ ለህዝብ ማስረዳት፣ በደንብ ራሱን አደራጅቶ አዘጋጅቶ ለምርጫ መቅረብ፣ ከዛ እንሂድ ለህዝብ እናቅርበው፣ እንከራከር። ለሀገራችን ለህዝባችን የሚጠቅመው የትኛው የመንግስት አወቃቀር ነው? የትኛው ስትራቴጂ ነው? እኛ ፌዴራላዊ ዲሞክራሲያዊ ስርዓት፣ እነሱ ደግሞ ዩኒተሪ የሆነ ስርዓት ነው ያለው። ለህዝባችን ያንን እንከራከር። በሚዲያችን ጠንካራ ይወክሉናል የምንላቸው ሰዎች አይትና ያን ሀሳብ በደንብ ለህዝብ ያስረዳሉ የሚሉ ከዛ ህዝባችን ይወስን። ካሸነፈ መንግስት እንመሰርታለን። የተሸናፊውን መብት ሙሉ እናቀርባለን። ኢንፋክት ብቻችንን መንግስት አመሰርትን ወደ መንግስት እናካልላቸዋለን። ዩኒቲ መንግስት እንመሰርታለን። ከተሸነፍን በጸጋ ሽንፈታችንን ተቀብለን ስህተታችንን ለማረም ለሚቀጥለው ምርጫ ራሳችን እናዘጋጃለን። የታገለው ይሄ ነው። የምንታገለው ይሄ ነው። በዚህ ሂደት ውስጥ ማንንም ከምርጫ ውጪ ከሜዳ ውጪ ለማድረግ አንሞክርም። ማንን የግድያ ፖለቲካ፣ የስም ማጥፋት ዘመቻ ኢትዮጵያ ውስጥ ተሞክሯል፣ አልሰራም። በኦሮሞ ላይ መዓት ጊዜ ተሞክሯል። ግድያ የእኛን ህዝብ ትግል ወደኋላ ቢመልስ ኖሮ ኃይሌ ፊዳ ሲገደል በከሸፈ ነበር። ታደሰ ብሩ ሲገደል በከሸፈ ነበር። 50,000 ወጣቶቻችን ሲቀጡ በከሸፈ ነበር። ግድያ ማንንም ወደኋላ አይመልስም። የግድያ ፖለቲካ ከህዝባችን መውጣት መቻል አለበት። የሀሳብ ፖለቲካ መውጣት አለበት። የሀሳብ ፖለቲካ በምርጫ ተፈትኖ ወደ ስራ መግባት መቻል አለበት። ስለዚህ ለህዝባችን ያለ መልእክት እናንተን የሚያነሳሱ ፖለቲከኞች እንወክላችኋለን፣ ለመብታችሁና ለደህንነታችሁ እንታገላለን የሚሉት ደግፏቸው። ስደግፏቸው ግን ራሳቸውን እንዲያደራጁ ለምርጫ እንዲዘጋጁ
ቀርጸው ወደ ምርጫው ጠረጴዛ እንዲቀርቡ አበረታታቸው። ወደ ግጭት፣ ወደ ረብሻ፣ ወደ ስም ማጥፋት፣ ወደ ወከባ የሚካሄድ ነገር አያስፈልግም። እስቲ አንዴ እንኳን ህዝባችን ምርጫ ይኖር አንዴ ለዚህ እኛ ውስጥ ያልተረጋገጠ ገና በማርኬት ፕሌስ አይዲያስ በሀሳብ ገበያ ላይ ቀርቦ የቱ ይበልጣል ተብሎ ያልተወሰነ ብዙ ሀሳብ አለ። እስቲ ለዚህ ህዝብ አንዴ በቃ አምነነው እንስ ህዝባችን ግንቦት ላይ ለምርጫ ይቀርባል። ጠንካራ እጩዎችን ይዘን ቀርባል። ጠንካራ የምንለውን ሀሳብ አምልቀን አሳምረን ለገበያው እናቀርባለን።